ከሰለጠኑበት ምን ሊበጅ ዜግነት? ውልደው ካልሳሙበት ዘርተው ካልካሙበት ሕፃናት በመስኩ አዛውን በሸንጉ ደምቀው ካልታዩበት እንብሳም በጓሮ ትገትን ከጨፌ ታስረው ካልዋሉበት ጋማ መስኩ ከመስክ አውሬው በውርማ ሞልተው ካልታዩበት ፏፏቴው በዳገት ጅረት በሸለቆ ሲፎክር ካልሰሙት ተራራውን በደን ክምሩ ባውድማ ገኖ ካልታየበት ምን ይጠቅማል ሀገር ቃየል በመንበሩ? ይሁዳ ከልፍኙ ከሰለጠኑበት ምን ሊበጅ ዜግነት? ከሰው ተወዳጅተው ከሰው ተዋውለው ሕይወት ካልመሩበት ቅጠሉን በጥሰው አፈሩንም ሰው ቆመው ካልሄዱበት አርሰው አሳርሰው ነደው አትርፈው ሀብት ካልደረጀበት ከእውቀቱ ለማ በሳይንስ ተራቀው ለድገት ካልሰሩበት እናቶች ሕፃናት መበለት አዛውንት ካልተከበሩበት ታመው ካልዳኑበት አርጅተው አፍጅተው ካልተከበሩበት ምን ይጠቅማል ሀገር ቃየል በመንበሩ? ይሁዳ ከልፍኙ ከሰለጠኑበት ምን ሊበጅ ዜግነት? መውጣት መግባት መኖርና መስራት ከሚያስጨንቅበት የአገር መውደድ ፍቅር ነፃነት አርነት ወንጀል ከሆነበት ቃየል በመንበሩ ይሁዳ ከልፍኙ ከሰለጠኑበት ዜጋው ጠላት ሆኖ ዘራፊና ባዕድ ተከብረው ካሉበት ስደት ረሃቡ እስራትና ሞት ዳርጉት ከሆኑበት በስልጣን መባለግ በሀብት መንደላቀቅ ጉነው ከታዩበት የእሱ ነፍስ ረክሶ በየጉራንጉሮ ጭዳ ከሆኑበት ውንብድና በአገር ሸንጎ ተቀምጦ ሕግ ካረቀቀበት ኩፈት ከሃዲ በዙፋን ገንጣይ በአማካይ ነግሰው ከኖሩበት ቶጊያ ማለት ቀርቶ ቋንቋ የዘር ሐረግ ሀገር ከመሩበት ምን ይጠቅማል ሀገር ቃየል በመንበሩ? ይሁዳ ከልፍኙ ከሰለጠኑበት ምን ሊበጅ ዜግነት?